ሰላም አባ እንዴት ነህ? ደህና ነህ? እኔ ደህና ነኝ። አባ ደህና ነህ? አለሁ እግዚአብሔር ይመስገን ደህና ነኝ። ምን ሆነ ነው? ምን እየሰራ ነው? ምን ሆነ ነው ታጨፈው? እኔማ ምንም አልሆንኩም አባ። ኧረ ብሮ ደብሮሃል። የሆነ ችግርማ አለ። ምን ሆነ ነው? እስኪ ንገረኝ። እኔማ ያው ከመጣሁ ገና አዲስ ነኝ። ልክ እዚህ እንደመጣሁ ደላላዬ ከኤርፖርት እንደወሰደኝ እዚህ መንገድ ላይ አምጥቶ መንገድ ላይ ጥሎኝ የምገባበትን ማውጣት እዚህ ልክ እንደመጣሁ ባራንዳ ላይ ማደሪያ የለኝም። ምግብ በልቼ አላውቅም እስከዛሬ። ዝም ብዬ ያገኘውን ነገር ካገኘው በላለሁ፣ ካላገኘው እንደዚህ በቃ ከዛ የተነሳው እንደዚህ ማጨስ ጀመርኩ። ኧረ ብሮ እንደዚህ ማድረግማ የለብንም እኛ እያለን እንዴ። በቃ ይሄ ቀን ያልፋል። አይዞህ በቃ ራስን ነው መጠበቅ ያለብን። ማጨስማ የለብንም። ደግሞ ለምን ታጨሳለህ? ደግሞ ምንድነው አንተ ይሄንን ነገር ይሄ ያስፈልጋል? ተወኝ እስቲ። እኔ ተስፋ አይቆረጥም ሰው ልጅ በዚህ ስለኔ ምንም በቃ ችግር የለም። ሁሉም እንትን እኔ ጋር ታርፋለህ። ነገሮች እስከሚስተካከሉ ድረስ እና ተነስ እንሂድ።